ከንፈረ ማርሽት የጸይመለሎ ደርባባ የጸይመለሎ ደርባባ። ሰላም የተከበራችሁ የጋሽ ቀጭኑ ዩቲዩብ ተከታዮች ደህና ናችሁ? እኔ ሰላም ነኝ። ዛሬ እዚህ ሜዳ ላይ አንድ እንግዳ ጋብዣለሁ። እሱም ድምፃዊ አብዱ ሁሴን አንቺ ወሎ ልጅ የኬሚሴ እወድሻለሁኝ እንደራሴ እያለ የዘፈነው እኔ እንኳን አላውቅበት አበላሸሁት እና ከወንድማችን ጋር ጥሩ ቆይታ እናደርጋለን። ወንድማችን እየመጣ ነው። ዝም ነው የምለው እንደማላኩኝ ዝም ብለዋል። ጋሽ ቀጭኑ አዎ፣ እንዴት ነዎት? ወንድሜ ዋንደነ ያው በቀጠሮ ዛሬ ኢንተርቪው እንደምታደርጉ ሰምቻለሁ። አዎ እንኳን ደህና መጣህ። እኔ ያው ስቱዲዮ ላይ ወይም ቤት ላይ አልጋበዝኩ። ይሄንን አየር እያጣጣምን አይደለ? እያጣጣምን ጥሩ ቆይታ እንድናደርግ ነው እሺ የፈለኩት። እኔም ደስተኛ ነኝ። ቦሩ ሜዳ አንጋፋው ቦሩ ሜዳ ላይ ስለቀጠሩኝ ከስቱዲዮ የበለጠ ልቅስ እዚህ ሜዳ ላይ በመጠየቄ በጣም ደስተኛ ነኝ። እኔም እሱም ብዬ ነው እንደዛ አይነት ነገር ደስ እንደሚልህ አምናለሁ። በጣም ተፈጥሮ ያለበት ነገር በጣም ደስ ይላል። እና ደህና ነህ? ሰላም አለው ጋሼ አለው። እና ስራዎችን በጣም ብዙ ሰው ይከታተላቸዋል እና በጣም ብዙ ሰው ይወዳቸዋል ስራዎች። ደሴ ቦሩ ሜዳ አላንሻ ሲደርሱ ሜዳው ይናፈቃል በቅሎና ፈረሱ ያልኩት ወዲጅ አይደለም። እዚሁ ቦታ አንፃር ነው። እዚሁ ቦታ ነው። እንግዲህ ፋሚሊዎች ጥሩ ቆይታ እናደርጋለን ያልኩት ወዲጅ አይደለም። እና ወንድማችን ደሴ ቦሩ ሜዳ አላንሻ ሲደርሱ ሜዳው ይናፈቃል በቅሎና ፈረሱ። በጣም ይሄንን ቦታ ነው እንግዲህ እንደዚህ ብለህ የዘፈንክልኝ። በጣም ታሪካዊ። ደህና ነህ ግን? ደህና ነኝ። ሁሉ ሰላም ነው? አልሐምዱሊላህ። ስለመጣህ በጣም ደስ ብሎኛል። እኔም ስላገኘሁት በጣም ደስ ብሎኛል። እሺ ቁጭ እንበልና ጥሩ ቆይታዎችን እና እሺ ና ሻይ ቡና ይመጣል እንዳታስብ። እንግዲህ ፋሚሊዎቼ ዛሬ እንግዲህ እንደምታውቁት ድምፃዊ አብዱ ሁሴን ይባላል። ያው በስራዎቹ በጣም ተወዳጅና ወሎ ላይ በቃ ምን ልበላችሁ የማያውቀው የለም ብዬ ይሄንን ቪዲዮ የምታው ታውቁታላችሁ ብዬ ነው የምገምተውና አብዱ እስኪ ከስራዎች ደስ የሚል ነገር በልይ ወይ የምትለው አንተ ነገር ካለ? አዎ እንግዲህ እንደሚታወቀው ጋሽ ቀጭኑ ነው ወሎ ላይ የመጀመሪያ ስራ የሆነው ደሴ ቦሩ ሜዳ ላንሻ ሲደርሱ ሜዳው ይናፈቃል በቅሎና ፈረሱ ባላቅም እንግዲህ ወሎ ለማሳወቅ የተነሳበት አንቺ ወሎ ልጅ ከሚሴ እወድሻለሁ እንደራሴ አንቺ ወሎ ልጅ ኩታበር ሌላ ሰው አልወድም ካንቺ ፍቅር የሚለው ነው። እናች ዘፈኔ በጣም ደስ ትለኛለች። ከህዝብ ጋር ያገናኝች ይችላል። ሀገሬንም ለመጀመሪያ ጊዜ ወደ ጥበብ ያስጠጋች ነችና ዘፈን እንደው የመጀመሪያ ስራ አንቺ ወሎ ልጅ ነው አይደል? አዎ የመጀመሪያ ስራ ይሄ ነው። ሁለተኛ ስራ ደግሞ ከንፈረ ቅመም አይነ ወስፈንጠር። ከንፈረ ቅመም ከንፈረ ቅመም እስኪ ከንፈረ ቅመም በልልን እስኪ ትንሽ። ከንፈረ ቅመም አይነ ወስፈንጠር ሰላም ናፍቆት የሌለሽ ወደ ከንፈረ ቅመም አይነ ወስፈንጠር ከንፈረ ቅመም አይነ ወስፈንጠር ሰላም ናፍቆቴ የሌለሽ ወደ ይላል። በጣም የሚገርም ነው። የሚገርም ድምጽ ነው። ድምጽ ራሱ ማለት ነው ምንም አልተቀየረም። ይሄው ነው በቃ ትሬኒንግ እያደረኩ አይደለም ባይዘው ለመናገር ያለው ነገር ለባንድ አልተመቸኝም። በማህበርም አልሰራም በግሌንም እንቀሳቀሰውና ትክክል። አሁን ሁለተኛ ደግሞ ወሎን ከፍ ማድረግበት እጅግ በጣም ለሄ ነው ወሎ ላይ አዲስ ስራ ይጀምራሉ ጋሽ አዲስ ስራ። አዎ ይሄንን ደግሞ ለተመልካቾች ነው በጋሽ ቀጭኑ ዩቲዩብ ቻናል የሚመለከቱ ሁሉ እየገቡ ሰብስክራይብ እንዲያደርጉ። እውነት ነው። አዎ በነገራችን ላይ ደግሞ አዲስ ስራ ምንድነው አዲስ ስራ ልሄድ ነው ወሎ ላይ የሚል አዲስ ስራ ደግሞ ጀምሯል። ያው ይሄንን የሰማችሁ እዚህ ጋር የምታየው ሰብስክራይብ እንድታደርጉት እንግዲህ እላለሁኝ። አብዱዋ እና አሁን ምን ላይ ነው ያለው? አሁን ምንድነው ምን እየሰራህ ነው? ምን ላይ ነው እስኪ ያለበት? አዎ እንግዲህ ከኪነ ጥበቡ ርቄ ለብዙ ጊዜ ኖሬያለሁ። ለምን ኪነ ጥበብ ደጋፊ ያስፈልገዋል። ምክንያቱም ማዝናናት ባህልን እሴት ማሳወቅ እጅግ በጣም ጊዜ የሚፈጅ ነገርና አቅም የሚጠይቅ ነው። አሁን ደግሞ አቅም የለኝም። አሁን ስፖንሰር የሚያደርጉ ልጆች አንዳንድ ልጆች በተለይ የወሎ ኩታበር ልጆች እንቅስቃሴ ያስጀምረውኛል። ወደፊት እንግዲህ ደጋፊ ካገኘውና የወሎ ማህበረሰብ ከደገፈኝ ሀገሬን ለማስተዋወቅ በተለይ ወሎን ዝግጁ ነኝ። አዎ በጣም የሚገርም ነው። ድምፃዊ አብዱ ሁሴን ማለት እንግዲህ ያው ብዙዎቻችሁ ታውቁታላችሁ። የመጀመሪያ ስራ በተለይ አንቺ ወሎ ልጅ ኬሚሴ የሚለውን እሱን ያልሰማ ሰው የለም ብዬ አስባለሁ። እና አብዱን ያው በተቻለ ያው እንገዛ አይደል? አዎ ቪዲዮዎቹን ማየት ሸር ማድረግ ሌላስ በምንድን ነው? በኢኮኖሚ በገንዘብ። አዎ አሁን አብዱ ሁሴን ማለት በራሱ ነው። አሁን ቀደም እንደተናገረው በራሱ ነው የሚፍጨረጨረው።
በግሉ ነው እየሰራ ያለው እና ደግሞ በግሉ ሰርቶ ደግሞ በጣም ደስ የሚሉ ዜማዎችን ነው እያቀረበ ያለው። ምን ሐሳብ አለ ወደፊትስ? ወደፊት እኔ ብዙ ሐሳብ አለኝ። አንደኛ እኔ ሙዚቃ ብቻ አይደለም የምሰራው። ቲክቶክም እንግዲህ ኤርጋስ ኢንተርቴይንመንት አለ። ወደፊት ዩቲዩብ ቻናል ይኖረኛል። ኤርጋስ ኢንተርቴይንመንት ወደ ዩቲዩብ ይቀየራልና ሀገሬን ወሎን አማራን ማስተዋወቅ የአማራ ባህል የአማራ እሴቱ ባህሉ ወጉ ሰላም የሚፈጥር እና አንድነታችንን ማጠናከር ኢትዮጵያዊነትን ማንጸባረቅ የሚችሉ ሙዚቃዎችን መስራት ነው። ገጣሚም ነኝ። የራሴ ሙዚቃዎች ራሴ ነኝ ግጥሙንም ዜማዎችንም የምሰራቸውና ሁሉም ማህበረሰብ ባህላችን ላይ ትኩረት ቢያደርግ አሁን ያለንበት የመጨካከልና የእንትን ጊዜ ያበቃለታል ማለት ነው። ለምን ባህላችን የአብሮነታችን መሰረት ናቸው። ትልቅ ሰው ይከበራል ባህል ሲከበር ማለት የሰው ልጅ ልክ እንደ ሰው ይታያልና ኢትዮጵያውያኖች ደግሞ የተለየ ባህልና እሴት አለና ይህንን ለማንጸባረቅ ደግሞ የእናንተ ድጋፍና ዝግጅት ያስፈልገኛል። የወሎ ማህበረሰብ ከጎኔ እንዲቆም በተለይ ጋሽ ቀጭኑ ደግሞ ጋሽ ቀጭኑ የዩቲዩብ ቻናልም ሆነ የቲክቶክ ቻናል በጣም ዝነኛ ነው። በማዝናናት እጅግ በጣም ከሙዚቃው በላይ የእርሶ ማዝናናት ደስ ይላል። የእርሶ ቤተሰብ ከጎኔ እንዲቆሙ አጠቃላይ ጠይቃለሁ። ትክክል። በእኔ እንኳን የኔ ፋሚሊዎች ሰብስክራይብ ያደርጋሉ ካዩ ያንተን ቪዲዮ በኢኮኖሚም ደግሞ ብናግዘው ወንድማችን አሁን በቃ መታገዝ የሚፈልገው ኢኮኖሚ ነው። በቃ በገንዘብ ድጋፍ ይፈልጋል እና በቃ ይሄንን ልጅ ታውቁታላችሁ። በቃ ብናግዘው ነገ ጧት ትልቅ ነገር ይዞ እንደሚመጣ 100% አንጠራጠርም። ትልቅ ነገር ይዞልን ይመጣል። አዲስ ነገር አሁን ደግሞ አዳዲስ ስራዎችን እያመጣ ነው። በቅርቡ ደግሞ አዲስ ሙዚቃዎችን አዲስ ነገርን ደግሞ ይዘህ ትመጣለህ። አዎ እንግዲህ ልሄድ ነው ወሎ ላይ ልሄድ ነው ደሴ ላይ እጅግ በጣም የሚያምር ቅኔ ያለው ወሎን የሚያስተዋውቅ ስራ ነውና ይህ ስራ ደግሞ እኔ ባለ አቅሜ እና የኩታበር ልጆች በአገሬ ልጅ ባደረጉልኝ ድጋፍ ሰርቻለሁ። ወደ ምስል ለማምጣት ግን ደግሞ እጅግ በጣም ካፒታል ይጠይቃልና ኦኬ ወደ ቪዲዮ ለመቀየር አዎ ይሄንን በሙያም በእውቀትም በጉልበትም በሐሳብም በገንዘብም የወሎ ማህበረሰብ ከጎኔ እንዲቆም ከርሰው ጨምሮ በማስተዋወቅ እና ይሄንም ቻናል ደግሞ በጣም ተወዳጅ ቻናል ነው። የሳቅ ምንጭ ነውና እርሶንም ላመሰግን ገባኝ። ምንም ችግር የለም። በእኛ እንኳን ይሄንን ቪዲዮ ያየ ሰው ያውቀዋል እና በነገራችን ላይ ያው ቲክቶክ አካውንት አለ የራስ አካውንት? አዎ ኤርጋስ ኢንተርቴይንመንት የራስ አካውንት ነው። ይሄ አካውንት ቢያድግ ባህሌን እሴቴን መልካም ነገሮችን ለማንጸባረቅበት እኔ በጣም አልሐምዱሊላህ በጣም ወሎስ እንደማደግ ይመጣል ብሔርተኛ ጎጠኛ የሚል አሳሰብ የለኝም። ልክ እንደርሶ መላ ዓለምን በፍቅር የሚያሳስር የጥበብ ስራ ማንጸባረቅ ነውና ትክክል በጣም ጎበዝ ልጅ ነው እና ወንድማችን አብዱ ሁሴን በጣም ደስ ብሎኛል ስለመጣ። ይሄን ቪዲዮ ደግሞ ያዩ ይሄ ቪዲዮ ደግሞ የደረሳቸው 100% ያውቀዋል እንደሚያግዙህ ከጎንነን በርታ አይዞህ እንደሚሉም እርግጠኛ ነኝ። ለማስታወስ ያክል አንዷን የመጀመሪያ ስራህን እስኪ ትንሽ በልልንና ኒት አንቺ ወሎ ላይ ከሚሴ እወድሻለሁ እንደራሴ አንቺ ወሎ ላይ የኩታበር ኢላስዋ አልወድም አንቺ በቀር አንቺ ያበቀለው እንደምነወሎ ደርባባ እንደምነወሎ ደርባባ ከንፈረ ማርሽ ትጸይመለሎ ደርባባ የጸይመለሎ ደርባባ ይሄን መስላጋች ዋ በጣም የሚገርም ነው። ይሄንን ድምጽ ይዘህ አጥማ እውነት ደስ ይላል። በጣም አርኪ ነው የማመሰግነው። ከዚህ ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አዎ እንደዚህ ሚዲያ ያላችሁ ልጅ ታዋቂ ሆኑ እንደሳቀው ውስጥ መልካምነት ሲጨመርበት ደስ ይላል። እርሶንም ስላገኘሁት በጣም አመሰግናለሁኝ። በጣም አርገን ነው የምናመሰግነው። ይሄን ቪዲዮ ያያችሁ ወንድማችንን እንገዘው። የት ነው በሉን እንነግራችኋለን። ቻው ሰላም ሁኑ። ከንፈር ማርሽ ትጸይመለሎ የጸይመለሎ ደርባባ ማሙረን ማሙነ ማሙረን ማሙነ ማሙረን ማሙነ